ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ስለ ራስ መተማመንና ማንነት በራሳችን እንዴት እንደምንተማመን ምርጥ ምርጥ የሆኑ አባባሎችን ከምርጥ ጽሑፍ ጋር እየላችሁ መጥቻለሁ። በደንብ እናነባለን። እስከ መጨረሻው ተከታተሉት። ቪዲዮ ደግሞ ሁሌም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም ከታች ባለ ስልክ ቁጥር እየገባችሁ አናግሩን። ኢሞ፣ ዋትሳፕ፣ ቴሌግራም፣ ሌሎችንም የሶሻል ሚዲያ አማራጮች ተጠቅመን እያስተማር እንገኛለን። በያዛችሁ ስልክ ብቻ በኦንላይን በሚመቻችሁ ሰዓት መማር ትችላላችሁ። ቀጥታ ወደ ትምህርቱ እንግባ። ኦኬ። እዚህ ጋር ም ማንም ሰው አንተን አንተን ካልወደደህ ራስህን ውደድ። ምን ይላል? ማንም ካልወደደህ ራስህን ውደድ ይላል። ኦኬ። እዚህ ጋር ደግሞ በራስ መተማመን በራስ መተማመን ይላል። ለስኬት የመጀመሪያው እርምጃ ነው። በራስ መተማመን ለስኬት የመጀመሪያው እርምጃ ነው ይላል። በራሳችን ካልተማመን ስኬት አይኖርም ማለት ነው። ስለዚህ በራስ መተማመን ለስኬት የመጀመሪያው እርምጃ እንደሆነ ማወቅ አለብን። ኦኬ። እዚህ ጋር ደግሞ ሰዎች ስለ አንተ የሚሉትን ሳይሆን አንተ ስለ ራስህ የምታስበውን አዳምጥ። ምን ይላል? ሰዎች ስለ አንተ የሚሉትን ሳይሆን አንተ ስለ ራስህ የምታስበውን አዳምጥ ይላል። ኦኬ። እዚህ ጋር ደግሞ ለራስህ ክብር ስጥ። ዓለምም ያከብርሃል። ምን ይላል? ለራስህ ክብር ስጥ ዓለምም ያከብርሃል ይላል። ራስህ ስታከብር ትከበራለህ ማለት ነው።
እዚህ ጋር ደግሞ ን ተ አንተ በራስህ በራስህ ካላመንክ ካላመንክ ማንም አያምንልህም። አንተ በራስህ ካላመንክ ማንም አያምንልህም ይላል። ኦኬ በውስጥህ በውስጥህ ያለው ኃይል ከውጭ ከሚገጥምህ ችግር ይበልጣል። ምን ይላል? በውስጥህ ያለው ኃይል ከውጭ ከሚገጥምህ ችግር ይበልጣል ይላል። እዚህ ጋር ደግሞ ፈሪዎች ብዙ ጊዜ ይሞታሉ። ጀግኖች ግን አንድ ጊዜ ብቻ ነው። ፈሪዎች ብዙ ጊዜ ይሞታሉ፣ ጀግኖች ግን አንድ ጊዜ ብቻ ነው ይላል። ኦኬ ያ ደግሞ ያ ን ዳ ን ዱ እያንዳንዱ ይላል። እያንዳንዱ ሰው የራሱ የሆነ ስጦታ አለው። ምን ይላል? እያንዳንዱ ሰው የራሱ የሆነ ስጦታ አለው ይላል። እዚህ ጋር ደግሞ አንተ ልዩ ነህ ይህ በራሱ ትልቅ ስኬት ነው። አንተ ልዩ ነህ፣ ይህ በራሱ ትልቅ ስኬት ነው ይላል። ውድ ቤተሰቦቼ ለዛሬው እዚህ ጋር እናበቃለን። ቀጣይ ደግሞ አሪፍና ምርጥ የሆኑ ቪዲዮዎችን እየላችሁ እመጣለሁ። ቪዲዮዎች ደግሞ እንደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኦንላይን መማር የምትፈልጉም እንዲሁ አማርኛ፣ እንግሊዝኛ፣ ሂሳብ ከታች ባለው ስልክ ቁጥር እየገባችሁ አናግሩን። አመሰግናለሁ። መልካም ጊዜ